የተጠባቂው የሰመን ለንደን ደርቢ ጨዋታ አስተላለፍ ይፋ ሆኗል። እኛ ገብተናል። ገባ በሉ ዩቲዩብ ላይ ሲዲ ስፖርት ብላችሁ ሰርች አድርጉ፣ ሳብስክራይብ አድርጉ። ይገባ ሞቅ ደመቅ እናድርገው። ሚኬል አርቴታ ቋሚ 11ቸውን ሲያሳውቁ ከወልቭስ ውጤት ሁለት ተጫዋቾችን ቀይረዋል። ሁለቱም ለውጦች አጥቂ መስመር ላይ ናቸው። ማዱኬና ማርቲኔሊ ወደ ተቀያሪ ወንበር አውርደው ትሮሳርድና ኤዜን ቋሚ 11 ውስጥ አስገብተዋል። ግብ ጠባቂ ዴቪድ ራያ፣ ተከላካይ ላይ ቲምበር ሳሊባ፣ ጋብሪኤል ማጋሌሽና ኢንካፒ ያሉ፣ ራይስ ዙቢሜንዲና ኤዜ አማካኙን ሲመሩ፣ ሳካ ትሮሳርድና ኮሬሽ ከፊት አሉ። ማርቲን ኦዴጋርድ ከጉዳት አገግሞ ለዛሬው ጨዋታ ተቀያሪ ወንበር ላይ ተቀምጧል። ካይ ሃቨርትዝ ግን አልደረሰም። ቤንጃሚን ዋይት ከስብስብ ውጭ ነው። ኬፓ አሪዛባላጋ፣ ሙስኬራ፣ ጀሱስ፣ ማርቲኔሊ፣ ኖርጋርድ፣ ማዱኬ፣ ካላፊዮሪና ሉዊስ ኬሊ ከኦዴጋርድ ጋር ተቀያሪ ወንበር ላይ ይገኛሉ። በአዲሱ አሰልጣኝ የሚመሩት ቶተናሞች በኢጎር ቱዶሪ የተመሩ 5 ተከላካዮችን ይዘው ገብተዋል። ግብ ጠባቂ ቪካሪ ሆነው ተከላካይ ላይ አርክ ግራይ፣ እንደዚሁም ጃር ስፔንስ ግራና ቀኝ ያሉ፣ ፓሊኒያ፣ ሚኪ ቫንደርቬና፣ ድራጉሰን የተከላካይ መስመሩን የሚመሩ 3 ተከላካዮች ናቸው። በአጠቃላይ 5 ተከላካዮችን ይዘዋል። አማካይ መስመሩ ላይ ዣቪ ሲሞንስ፣ የቪስ ቢሱማ፣ ፔፔ ማታሳርና ካላጋር የሚገኙ ሲሆን በብቸኝነት የፊት መስመሩን ኮሎማን የሚጫወቱ ይሆናል። ናቸው ውጤት የገቡ ይመስላሉ። ካውንተር አታክም ለመጫወት ያሰቡ ይመስላሉ። በጨዋታው ሂደት የምንመለከት ይሆናል። እንዴት አገኛችሁት? የአርሰናልን አስተላለፍ ዛሬስ ዙቢሜንዲ ቋሚ 11 ይገባዋል። ቲምበርስ በእርግጥ ቲምበር እንኳን አማራጭ የለም ቢሆን ስለሌለ፣ ኖርጋርድ ግን ዛሬ ቋሚ 11 መግባት አለበት የሚሉ ድምጾች ከፍለው ተበራክተው እየተረመጡ ይገኛሉ። ሀሳብ ስጡበት። የፕላስ ምልክቱ በመጫን ፎሎ ያርጉ። ውጤት ይገመት። ይመቻችሁ። መልካም ጨዋታ፣ መልካም ውጤት፣ መልካም ጊዜ። ገባ በሉ ዩቲዩብ ላይ ሲዲ ስፖርትን ተቀላቀሉ።